ዛሬ እንግዲህ በጣም የሚያሳዝነው ነገር ዳግም አቶ በኃይሉን ዘርግፎ ጣለው። አቶ በኃይሉ የዳግምን እናትና ዳግም እንዳይገናኙ ስለሚፈልግ ቃል ደውላ በነገረችው መሰረት ዳግም የዛች ባልቴት አሮጊት የነ ብሌንን አሳዳጊ የዳግም እናት ናት ብላ አቀነባብራ ነገረችው። ምክንያቱም ዛሬ ዳግም ከእናቱ ጋር ስለተገናኝና እናቴ እኔ የጠፋሁት ልጅሽ ነሽ ብሎ ካናገራትና ከተዋወቁ በኋላ ቃል የምታደርገውና የምትይዘው ጨነቃት። ምክንያቱም ቃል ተንኮሏ ከበኃይሉ ጋር ተመሳጥራ የማይቻልና ይሄ ነው የማይባል አደገኛ መርዝ ልጅ እንደሆነች ይታወቃል። ቃልም ዳግም መጥቶ ማንቆርቷን ይዞ አንቺ ምን አባሽ ብለሽ ነው ደግሞ እናቴንና ብሌንን ልታስወጫቸው ወይም ደግሞ እናቴን የተናገርሽው ብሎ ማንቆርቷን ይዞ በጥፊ ደረገማት። እሷም በጭራሽ እኔን ገፍተህማ ከነሱ ጋር አትሆንም በማለትም ለበኃይሉ ደውላ ተናገረች። እንግዲህ ዳግም አያቅም ነበረ ልታስወጣቸው ከቤት እንደነበረና እሱን እናቱ እሱ ጋር እንደመጣች በር ላይ ተያይዘው አገኛቸው። ግን ዳግም አላወቀም ነበር ቃል ምን እንደሰራችና። እንግዲህ የቃል ጓደኛ ይቅርታ እባክህን ዳግም፣ እኔ ቃል ናት የጠነሰሰችው ጥንስሱንና እኔ ትናንትና ብሌን ስላስወጣቻት ሰላም በዛ ምክንያት መስሎኝ ነበር። ግን እናትህ አንተን ፈልጋ ነበር የመጣችውና እጇን ጎትተን ሌባ ናቸው ብለን ከቤት ልናወጣቸው ስንል አንተ መጣህ በር ላይ ያገኘህን አለችው። ጭራሽ በማለትም እየተበሳጨና እየተናደደ ስማኛለህ አለችው ቃል። በኃይሉ እንደውም ነግሬው ዝቶብሃል ስትለው እንግዳማ እሱ ከዛ ተብሎ ጩቤውን ይዞ ሄዶ ዘረጋግፎ ጣለው። ሆኖም ግን ብሌን ዳግም እንዳይሄድና ተው ስትለው እጇን ቆረጣትና በመንገድ ቀረች። ሆኖም ግን ያ ሳይሆን ቀርቶ እናቴ ተከተዩ በማለትም ዳግምን ተከትለው ሄደች። በጣም የሚያሳዝነውና የሚገርመው ነገር ሳም በበኃይሉ እጅ ሆኖ ባሳጋች ቦዲጋርድ ተቀጥሮለት በኃይሉ አስይዞታል። እናም በአንድ ክላስ ውስጥ አድርጎ እያሰቃየው ይገኛል። ሳም እንግዲህ ባልጠበቀው ሁኔታ እሱ ከፊት ለፊቱ ሲያጠቃ ከጀርባው ሌላ ሰው አድርጎ እንደያዘውና እንዳሳገተው እናስታውሳለን። የሚገርመው ነገር በኃይሉ ጭራቅና የመጨረሻ ጨካኝ በእህቱ ላይ የሚጫወት አውሬ እንደሆነ ይታወቃል። በስተ መጨረሻም ከቃል ጋር በአንድ ላይ ተመሳጥረው እንደሚሰሩና በመጨረሻም ቃልን አስወግዶ የሰላምን ንብረት ወራሽ እንደሚሆን አልጠራጠርም። ነገር ግን ብሌንን ያዷኗት እንደዚሁም በኃይሉ አሳፍኖ ሊወስዳት ነበረ። ግን አልተሳካላትም። ዳግምና ሰላም ሊፈልጓት ሲወጡ አፋኙን ሲደርሱበት ጥለዋት ሄዱ። ሆኖም እንግዲህ ብሌንም ተርፋ ሰላም ጋር ተወያዩና ይቅርታ ብሌንዬ፣ በጭራሽ እንደዛ ማድረግ አልነበረብኝም። እኔ እኮ ታውቂያለሽ፣ በቃ ማገናዘብና ማጣራት ነበረብኝ የቃልን ተንኮል እያወቅኩኝ አለቻት። ብሌንም አይ ሌባ ብለሽኝ የለ እንዴ? እንደዚህማ ብለሽኝ እንዴት ሳታጣሪ? እኔ ሌባ አይደለሁም እሺ አለች ብሌን። ዳግምም ኧረ እኔ ብሌንን ማቃት በይቅርታ የምታልፍ ልጅ ነች። ምን ሆነሽ ነው? ሰላም እኮ ተጨንቃለች። አሁን ለራሱ ልንፈልግሽ የወጣ ነው። በጣም ጨንቋታል። በይቅርታ ተባባሉ ብሎ ይቅርታ አባባላቸው።
ከዛም ብሌንና ዳግም ሰላም ሆነው ወደ ቤት ሲመለሱ ቃል የመጨረሻ አይኗ ተጎልጉሎ ፊቷ ቀልቶ በጣም ተናዳ ምን አባቴ ባረግ ነው ከዚህ ቤት ይች ብሌን የምትወጣው እያለች እየተጎማቸች እና እየተኮሳተረች እየተወራጨች ከቀዬ ድረስ አንድ ላይ ቁመው ዳግምና ብሌን ሲያወሩ ቃለም የምታደርገውና የምትይዘውን አታ እየተገላበጠችና እየተወራጨች ቆማ ከበሩ ላይ ጸጥ አለች። ሆኖም ግን ሰላምዬም ወደ ቤት ስትገባ አረፍ በይ ብሌንዬ፣ ወይ ሳሎን ተቀመጭ ወይ ክላስ ሂጂና ረፊ አለቻት። ብሌንም ክላስ ይሄዳለሁኝ ሰላምዬ ስትላት ወደ ቤት ስትገባ በር ላይ ተገትራ እማዬ ስትላት ያማማሽ ብላ ሂሽ ከዚህ ብላ ገለመጠቻት። ምክንያቱም ቃል የውሸት መሰንቆና እንደዚሁም ደግሞ እንደምታስብላት እያስመሰለች መጥፎ ባህሪዋን ደረሰችባት። የሚገርመው ነገር ሰላም የዋህና ሚስኪን ስለሆነች ነው እንጂ ያን ወረቀት የሚጠቅማትን አንብባው በሆን የበለጠ የቃልን ማንነት ትረዳ ነበር። ብሌንም ራሷን ችግር ውስጥ የከተተችው ሰላምን ያዳነችና ከወንድሟ ጋር ተመሳጥረው ሊጎዷት እንደሆነ ሰላም ስላልነቃች ብላ ነበረ። እሷን ለማንቃት ስትል ግን ራሷን ሜዳ ላይ እና ራሷን ችግር ላይ ጣለች። ሆኖም ግን በስተመጨረሻው በዚህ ምክንያት ዳግምና እናቱ በመገናኘታቸው በጣም ነው ደስ ያላቸው። የዳግምም እናት እና ብሌን ዳግም ሆነው ባልጋቸው ላይ ቁጭ ብለው የሆድ ሆዳቸውን እያወሩ የእውነት ዛሬ በጣም ደስ ብሎኛል አለች የዳግም እናት። ምክንያቱም የስንት ዓመት የአብራክ ክፋይ በስንት ጉድ ስለተገኘልኝና አቤቴ ድረስ እኮ መጥቶ አመነጫጭቄና በጣም ብዙ ነገር ብዬው አስከፍቸው ነው ከቤት የወጣው አለች። ብሌንም እሱ እኮ ሌላ ነገር የሚያደርግ ሰው አይደለም፣ ለእኛ ደግሞ ያንቺ ደግሞ ልጅሽ ነው ብላ ስትነግራት በጣም ጨነቃትና የምታደርገው ግራ ግብት ብሏት አይኗም ጥርሷን ፍጥጥ ብሎ ከአልጋዋ ላይ ወደቀች። ምክንያቱም እባክሽ ውሸት ነው በይኝ፣ የምርሽን ነው ብሌን? እውነትም ዳግም የኔ ልጅ ነው አለቻት። አዎ አዎ እማዬ እመኒኝ አለቻት። ከዛም እንግዲህ በደስታ ልጅ ላገኝ ነው ብላ በባዶ እግሯ ሳይቀር እየገሰገሰች ወደ ሰላም ቤት መጣች። ሰላም ቤት መታ ዳግም ክላስ የለም ነበርና እስከሚመጣ ጠብቃ ከአልጋው ላይ ያገኘችውን ልብስ እያሸተተች የኔ ልጅ እያለች እየጮኸች አቀወጠችው። እንግዲህ እናትና ልጅ መሆናቸውን የሰማችው ከበር ላይ ተለጥፋ ቃል ተብዬዋ ተንከሲስ ነበረች። ቶሎ ደውላ ለበኃይሉ ነገረችው። ሆኖም ግን አሁን እንደዛተ ነበር የታወቀው። ያው የስራውን አገኘ። ሰላምም እንግዲህ ነገሮችን ለማጥናትና እውነትም ቃልና በኃይሉ በእኔ ላይ የሚያሰሩትን ሴራ ቆም ብዬ ማሰብ አለብኝ እያለች እያብሰለሰለች ወደ ቤቷ ገባች። እንግዲህ ቃል አሁንም ተያይዛችኋለች። ምክንያቱም እናንተ ሌባ ናችሁ፣ ከዚህ ቤት ውጡልኝ በማለትም ዳግምን ሳታገኘው ለማስወጣት አስባ ነበር፣ ግን ሳይሳካላት ቀረ። ዳግምም እናቱን አግኝቶ ከዛ ቤት ሲወጡ እሷ ምን ማድረግ እንዳለባት እና በጣም እየተንጨረጨረች በቃ እነሱ ይላላሳሉ፣ ሆን ብለው እኔን ለማቃጠል ነው አይደል እያለች ዳግምንና ብሌን በአንድ ላይ ስታያቸው ደም ስሯ ይፈላል። የሚገርመው ነገር ጓደኛዋ ደግሞ ከእሷ ጋር የቆየችው ነገሮችን የእሷን ማንነትና ምን እንደምትሰራ ለሳም ለመናገር ነበረ። ሆኖም እንግዲህ እያስመሰለች እና ነገሮችን እያጤነች ነው። በስተ መጨረሻም እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አንድ ላይ ቆዩን። ኢንሻአላህ እንግዲህ የዚህን ድራማ መጨረሻ ላይ ምን እንደሚሆንና ምን እንደሚፈጠር አብረን እናያለን።
የሚገርመው ነገር ላይክ የለም፣ ሰብስክራይብ የለም። ላይክ ሰብስክራይብ አድርጉ፣ እስኪ አበረታቱ፣ ሼር አድርጉ እላችኋለሁ። ባይ ባይ።